የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 ክፍለ ጦርና የጎጃም ቀጠና ሳሙኤል አወቀ ክፍለ ጦር ለወራቶች ያሰለጠኗቸውን ምልምል ወታደሮች በዛሬው ዕለት በደማቅ ሁኔታ አስመረቁ። የአገዛዙ ኃይል 2 አይሱዙ መኪና አስከሬን መታቀፉ ተነገረ። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ልጅ ኢያሱ ኮር የጎፍ ክፍለ ጦር ድል ተቀናጀ። የአማራ ፋኖ በጎንደር ቀጠና አንደኛ ኮር ጉና ክፍለ ጦር ስማዳ ውስጥ የሚንቀሳቀሰው ሀገረ ቢዘን ብርጌድ የአብይን ተላላኪ ስማዳ ወረዳ ላይ የሲሳይና የሙላቲያና ብስቶች ሲያርበረብሩት ውለዋል ተባለ። የኢትዮጵያ ኦርቶዶክስ ተዋሕዶ አባቶችን ማሰር ዛሬም ቀጥሏል ነው የተባለው። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እሰራለሁ ሲል ህወሓት አስታወቀ። አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ። እነዚህንና ሌሎቹን ይዘናል፣ አብራችሁን ቆዩ። የተወደዳችሁ የኮከብ ኢትዮጵያ ሚዲያ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን እያሳሰብን ወደ ዝርዝር መረጃዎች አለፍን። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ለ7 ክፍለ ጦር ለተከታታይ 3 ወራት ያሰለጠናቸውን ምልምል ወታደሮች በዛሬው ዕለት አስመረቀ። የአማራን ህዝብ ህልውና ለማስጠበቅ ለሰልጣኞች ወታደራዊ ስልጠናና የፖለቲካ ግንዛቤ የማስጨበጥ ስራው ወሳኝ ስራ በመሆኑ ክፍለ ጦሩ ለ3 ወራት እንደ ንስር ተወርዋሪ የሆኑ 200 ምልምል ወታደሮችን በደማቅ ሁኔታ አስመርቋል። ተመራቂ ምልምል ሰልጣኞች በቆይታቸው ከውትድርና ስልጠና ጎን ለጎን የስነ ምግባርና የፖለቲካ ትምህርት የተሰጣቸው ሲሆን ከተመረቁ በኋላ በሚመደቡበት ቀጠና ሂደው የተጣለባቸውን በብልጽግና አገዛዙ ከምድረ ገጽ እንዲጠፋ የተፈረደበትን የአማራ ህዝብ አደራ እንደሚወጡና ህልውናችን በክንዳችን እናረጋግጣለን በሚል የመጨረሻ ግባችን መሰረት ቃል ገብተዋል። በምርቃው የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 ክፍለ ጦር ከፍተኛ አመራሮች፣ የክፍለ ጦሩ ምክትል መሪ ፋኖ ሰይድ ደምስና የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትልና የፖለቲካ ዘርፍ ኃላፊ ፋኖ ኤፍሬም ባዩ የተገኙ ሲሆን በየደረጃው ለሰልጣኞች የተለያዩ መልእክት በማስተላለፍ የምርቃ ፕሮግራሙ በሰላም ተጠናቋል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል የሳሙኤል አወቀ 9ኛ ክፍለ ጦር አረንዛው ጎንቻ ብርጌድ 4ኛ ዙር ልዩ ኮማንዶዎችን አስመርቋል። ድርጅታችን የአማራ ፋኖ ብሔራዊ ኃይል ያለማቋረጥ ስልጠናዎችን ትኩረት በመስጠት በሰው ኃይል፣ በትጥቅ፣ በስነ ልቦና በማዘጋጀት ግዙፍና አስፈሪ ጦር በመገንባት ጠላትን አንገት ሊያስደፋ የሚችል በሁሉ ዘርፍ ጠንካራና ፈርጣማ የሆነ ተቋም መፍጠር ተችሏል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 9ኛ ሳሙኤል አወቀ ክፍለ ጦር የጀግኖችና የአንበሶች ምድር በሆነው ጎንቻ የአማራ ህዝብ ከተደቀነበት የመጥፋት አደጋ አባታችን ጀነራል አሳምነው ጽጌ አማራ ተደራጅ ታይቶ ተሰምቶ በማይታወቅ መልኩ ጠላቶች ከበው ካልባለ መሰረት ሰኔ 17 2017 ዓ.ም 6ኛ ዓመት በሴራ የተሰዋበትን ቀን ታሳቢ በማድረግ ቆራጥ ልጆቹን ማሰልጠን፣ ማስታጠቅ፣ ማደራጀት፣ ማዋጋት ዋናውን የትግል ቁልፍ መሆኑን የተረዳነው አረንዛው ጎንቻ ብርጌድ የበኩሉን ድርሻ ለመወጣት ለተከታታይ ወራት ያሰለጠናቸውን 4ኛ ዙር ልዩ ተወርዋሪ ኮማንዶዎችን በዛሬው ዕለት አስመርቋል። በዚህ ታላቅና በድምቀት ከተከበረው የምርቃ ስነ ስርዓት የተለያዩ የክብር እንግዶች፣ የአካባቢው ማህበረሰብ፣ የክፍለ ጦሩ አመራሮች፣ ፋኖ ዳግም ሙሉ ቀን ምክትል ዘመቻ መምሪያ ኃላፊ፣ ፋኖ ዮሐንስ የህግ ክፍል ኃላፊና ፋኖ ኢንጂነር ካሳውን ሰው ቢሆን እና ሙሉ የብርጌድ አመራርና አባላት ፕሮግራሙን ልዩ አድርገውት ውለዋል። በዕለቱ ተወርዋሪ የኮማንዶ ተመራቂዎች አስገራሚ የሰልፍ ትርኢትና የሰለጠኑትን ወታደራዊ ጥበብ ለታዳሚ ያሳዩ ሲሆን የምርቃ በዓሉን ካደመቁት መካከል የብርጌዱ የኪነ ጥበብ ቡድን ታዳሚውን በሙዚቃ በሽለላና በስነ ግጥም ትግሉ የደረሰበትን ደረጃ በጥበብና በማዝናናት አስረድተውታል። በምርቃ ፕሮግራሙ ላይ የክብር እንግዳ ሆነው ከተጋበዙት የክፍለ ጦር አመራሮች ወቅቱን የዋጀ ለታዳሚው ትጥቅና ስንቅ የሚሆን በሳል መልእክቶችን ያስተላለፉ ሲሆን የብርጌዱ ሰብሳቢ ፋኖ የሆነ ገብሬ ለተመራቂዎችና ለአሰልጣኞች ፀሐይና ብርዱ ራብና ውጣ ወረዱን ተቋቁማችሁ በፓራሹት የሚወርድ የአየር ወለል የሚተካ ልዩ ኮማንዶ መሆናችሁን በስራችሁ መረዳት ችለናል። ትናንት ምልምሎች የነበራችሁ የዛሬ የፋኖ ተመራቂዎች እንኳን ደስ አላችሁ፣ እንኳን ደስ አለን ብሎ መድረኩን የከፈተው ፋኖ የሆነ ከኛ የትጥቅና ስንቅ አቅርቦት ከናንተ ደግሞ ድርጅታችንን ሆነ ብርጌዳችን የሚሰጣቸውን ግዳጅ በብቃት በመወጣት በርካታ ጠላት የያዛቸውን ቦታዎች በጋራ የምናስወግድበትና ነፃነታችን የምናውጅበት ጊዜ ሩቅ አይደለም። የዛሬ ተመራቂዎች ይህንን የምናየውን ስርዓት ቁርጠኝነት፣ ብርታት ወደ ብርጌዳችሁ ስትቀላቀሉ በዚህ እንድትቀጥሉ እያሳሰብኩኝ ዛሬ ለዚህ የደስታችን ቀን ባይገኙም የድርጅታችን አመራር ለሆኑት መምህር አዲሱና መምህር ዳኜ አረንዛው ጎንቻ ብርጌድ ለዚህ ደረጃ መድረስ ከፍተኛ አስተዋጽኦ ያደረጉ ጓዶቻችን ሲሆኑ ባሉበት ምስጋናችን ይድረሳቸው ሲል መልእክቱን አስተላልፏል።
የብርጌዱ ወታደራዊ አዛዥ አርበኛ ዳዊት ገብሬ የዛሬውን ቀን ልዩ የሚያደርገው ለአማራ ህዝብ ህይወቱን የሰጠ ለመሰባሰባችን ምክንያት ለሆነው የጀነራል አሳምነው ጽጌ 6ኛ ዓመት የሙት ዓመት መታሰቢያ ቀን መሆኑ የአማራ ፋኖ ከተለያየ አደረጃጀት ወደ አንድ ተቋም መጥቶ የአማራ ፋኖ ብሔራዊ ኃይልን የመሰረተበት አረንዛው ጎንቻ ብርጌድ ወጥና ሰንሰለት ከሌለው አደረጃጀት ወደ አንድ የመጣበት ማግስት መሆኑንና በዚህ አጭር ጊዜ ጠላትን አይቀጡ የቀጣ የጠላትን ምሽግ የነበሩ ቦታዎችን መቆጣጠር መቻሉ ልዩ ያደርገዋልም ብለዋል። እንደሚታወቀው የአማራ ህዝብ ለማጥፋት ከሚፈለፈሉ ጠላቶቻችን ከተጣለብን የጭቆና ቀንበር ለመላቀቅና አማራን አማራ ለማድረግ ሲባል ፋኖ ነፍጡን አንስቶ ለነጻነቱ መዋደቅ ከጀመረ እነሆ ዓመታት እያስቆጠረ ይገኛል። ውድ ተመራቂዎች የዛሬዋ ቀን ለእናንተም ሆነ ለኛ ልዩ ቀንና እንኳን ደስ አላችሁ። ከዛሬ ጀምሮ የብርጌዳችን አባል መሆናችሁን እያበሰርኩ የተጣለባችሁን ኃላፊነትና ሀገራዊ አደራ በብቃትና በታማኝነት የህዝባችሁን ነጻነት ለማረጋገጥ በቁርጠኝነትና በትጋት እንደምትወጡ ሙሉ እምነት አለኝ ሲል መልካም ምኞት መግለጹን የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሳሙኤል አወቀ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ዘላለም ደስታ ገልጿል። የአገዛዙ ኃይል 2 አይሱዙ መኪና አስክሬን መታቀፉ ተነገረ። የአባ ኮስትር ብርጌድ አመራሮች በሙሉ በእነማይ ወረዳ ዘበች ኢየሱስ ቀበሌ በአገዛዙ ኃይል ተከበን በጠላት ኃይል ላይ ከባድ ኪሳራ 2 አይሱዙ አስክሬንና ቁስለኛ አድርሰን ያለ ምንም መስዋዕትነት የወጣንበት ልዩ ቀን ነው ሲል የህዝብ ግንኙነቱ ገለጸ። በተያያዘ ዜና በህወሓት ኢህአዴግ በስባሽ ላይ የበቀለው ብልጽግና የሚባል ፈንገስ የፋኖን ብትን በቀመሰ ቁጥር የፋኖ ቤተሰቦችን በጅምላ ማሰር ስራው አድርጎታል። በዚህ ከቀጠለ ፋኖም የብልጽግና ዘር ማንዘሩን ሰብስቦ ለማስገባት ይገደዳል ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አስታውቋል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ልጅ ኢያሱ ኮር የጎፍ ክፍለ ጦር ድል ተቀዳጀ። ባገኘው አጋጣሚ ሁሉ የአማራን ህዝብ ለማጥፋት አቅዶ እየሰራ ያለው የአብይ አህመድ ገረድ ራሱን ጥምር ጦር ብሎ የሚጠራው የወንበዴ ስብስብ በደቡብ ወሎ ወራይሉ ወረዳ ቆልቢ ከተማ ህዝብን ሲያሸብር ሲዘርፍና ሲያንገላታ በኮማንዶ ጌታቸው ማሩና በየጎፍ ክፍለ ጦር የመረጃና ደህንነት አካላት የተጠና ኦፕሬሽን ክፍለ ጦሩ ዛሬ ሰኔ 16 2017 ዓ.ም ከጠዋቱ 12 ሰዓት ወደ ጠላት ቀጥታ በመጠጋት ለሰዓታት በተደረገው ውጊያ የወራይሉ ወረዳ ሚሊሻ ጠርናፊ ሰለሞን አበራ የተባለ ሲወገድ ሌሎቹ በርካታ የስርዓቱ ገረዶች ቁስለኛ ሲሆኑ የፋኖን ምት መቋቋም ሲያቅተው ወደ ጉጉፍቱ ከተማ ፈርጥጧል። ቆልቢ ከተማ በፋኖ ቁጥጥር ስር ስትገባ የጠላት ምሽግ ያለምንም ጉዳት ተሰብሮ በወገን እጅ ገብቷል። ወደ ጠላት ካምፕ ሲገባም 4 ኩንታል ሽሮ፣ 4 ኩንታል በርበሬ፣ 1 ኩንታል ስኳር ከህዝብ የተዘረፈ ንብረት ተገኝቷል። ውጊያው ሲጠቃለል ተጨማሪ ሪፖርት ካለ መረጃ እናደርሳለን ሲል የጎፍ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሱልጣን ዩሱፍ ገልጿል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አንደኛ ኮር ጉና ክፍለ ጦር ስማዳ ውስጥ የሚንቀሳቀሰው ሀገረ ቢዘን ብርጌድ የአብይን ተላላኪ ስማዳ ወረዳ ላይ የሲሳይና የሙላቴ አናብስቶች ሲያርበረብሩት ውለዋል ተባለ። ከሌሊቱ 11 ሰዓት ከ20 የጀመረው ውጊያ አሁንም እንደቀጠለ ሲሆን የጠላት ኃይል አንድ መኪና ቁጥራቸው ያልታወቀ ሙትና ቁስለኛ ይዞ ወደ መጣበት ሲመለስ ቀሪዎቹን ለመጨረስ ትንቅንቅ ላይ እንገኛለን። ዝርዝር መረጃዎችን ይዘን እንመለሳለን ሲል የሀገረ ቢዘን ብርጌድ ህዝብ ግንኙነት ኃላፊ ፋኖ ደጓውለው ከንስር አማራ ጋር በነበረው ቆይታ ገልጿል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባታ አንደኛ ኮር ጉና ክፍለ ጦር ገዛዙ አብይ መራሽ የብልጽግና ስርዓት ሁሉም እንደሚያውቀው ወደ መንበረ ስልጣን ከመጣበት ጊዜ ጀምሮ ከአማራ ህዝብ ላይ ያነጣጠረ ግፍና በደል ሲያደርስ ቆይቷል። አሁንም ይህ ስርዓት አማራ እንደ ህዝብ ሳይቆጠር በሄደበት በማንነቱ እንዲያፍር እንዲሸማቀቅ እንዳይኖር ተደርጓል። ተፈናቅሏል። ሀብት ንብረቱ ተቀምጧል፣ ተቃጥሎበታል፣ ተጨፍጭፏል፣ በጅምራም ተቀብሯል። ይህ ግፍ ጽዋው ሞልቶ ፈሷል። አማራ እንደ አማራ ለመኖር ላለመፈናቀል፣ በጅምራ ላለመቀበር፣ በሀገሩ እንደ አንድ ዜጋ ሊኖር ሲል የትጥቅ ትግል ጀምሮ ውሎ አድሯል። የብልጽግና ወንበር ጠባቂ ወታደር አድማ በትን ሚሊሻ ፖሊስ በጥምረት የአማራውን ፋኖ ገጥሞታል። የአማራው ኩራት ክንደ ነበልባሉ የፋኖ ሰራዊት ለጠላት የሰዓት አልሎ የድንጋይ ቆሎ ሆኖበታል። ዛሬ ሰኔ 16 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንታ ባታ አንደኛ ኮር ጎና ክፍለ ጦር ሀገረ ቢዘን ብርጌድ መርቆሪዎስ ይዶቅ ቀጭኔሽ ወንዝና ሊጋባ ላይ ጠላት አይቀጡ ቅጣት ሲቀጣ ውሏል። በክንደ ነበልባሉ ሻለቃ ብርቃየው ደምሴ የሚመራው እስቴደንሳ ብርጌድ በሸንበቆች በኩል ከእስቴ ተነስቶ በሀገረ ቢዘን እየተቀጠቀጠ ያለውን አግዛለሁ ብሎ የመጣውን ኃይል አጋጫስቶ አካባቢውን በከባድ መሳሪያ ሲረብሽ ሲያቅበዘብዘው ውሏል ሲል መምህር አሃዱ በየኔ የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባታ አንደኛ ኮር ጎና ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት የሆኑ ጥንታውያን ገዳማትና አድባራትን በማስጎብኘት ህዝብ አስተባብሮም የፈረሰውን በማሳነጽ የሚታወቀው የማህበረ ወይንያ አቡነ ተክለ ሃይማኖት መንፈሳዊ ማህበርና ስለ ኢትዮጵያ ዝም አንልም ትውልድ ከግብረ ሰዶም እንታደግ የተሰኘውን ማህበር መስራቹ የአደባባይ ሰው መምህር ደረጀ ነጋሽ በዛሬው ዕለት ምሳ ሰዓት አካባቢ ሳሊተ ምሕረት ኢትዮ ቻይና ኮሌጅ ፊት ለፊት ከሚገኘው ቢሮ ውስጥ በስራ ላይ እንዳለ ታርጋ ቁጥር ኮድ 2 አዲስ አበባ 64813 በሆነ መኪና በመጡ የደህንነት ሰዎች እንደሆኑ የገለጹት አካላት አፍነው ይዘውት እንደሄዱ በስፍራው የነበሩ የዓይን እማኞች ለሚዲያ ገልጸዋል።
በጎጃም አራት አይናው ሊቅ የይንታ ይባቤ በታፈኑ በምስራቅ ሸዋ የዝቋላ መነኮሳት በታረዱ በተጨፈጨፉ ማግስት በዛሬው ዕለት ደግሞ ደፋሩ ፊት ለፊት የግንባር ስጋ የሆነው ለተጎዱ ለተጠቁ ሁሉ ያለመሳቀቅ በድፍረት ከፊት ረድፍ ተሰላፊውን በሀገሩ በኢትዮጵያና በሃይማኖት በተዋህዶ ድርድር የማያውቀው መምህር ደረጀ ነጋሽም እጣ ደርሶት መታፈኑ ተገልጿል። ቤተሰቦቹ ፍለጋ ላይ ቢሆንም እስካሁን እኔ ጋር ነው የሚል ተቋም እንደሌለም ነው የተገለጸው። በሌላ ዜና በደብረ ከርቤ ግሸን ማርያም በደብረ ሩሃ ቅዱስ ላሊበላ ራሳቸውን ጠላ አምቀው ዳቦ ደፍተው እንጀራ ጋግረው ራሳቸውን ቆመው ነዳያን በማብላት የሚታወቁትና በሰሜን ሸዋ ሀገረ ስብከት የታላቁ አርባሃራ መድኃኔ ዓለም ገዳም አባት የሆኑት አባ ገብረ መድህን አበበም ያለፈው አርብ ለስራ ጉዳይ አዲስ አበባ መጥተው ለገጣፉ አካባቢ የመንግስት ኃይሎች ነን በሚሉ አካላት ታፍነው ከተወሰዱ በኋላ እስካሁን የት እንዳሉ እንዳልታወቀም ተሰምቷል። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እሰራለሁ ሲል ህወሓት ተናገረ። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ በቅርቡ ህጋዊ ሰውነቱ በምርጫ ቦርድ የተሰረዘው የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር ገለጹ። ደብረጽዮን ተመሳሳይ ግንኙነቶች ከሌሎች ጎረቤት ህዝቦች ጋር እንዲፈጸም ለማድረግ ትኩረት ሰጥተን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ይህንን የተናገሩት የክልሉ ሰማዕታት ለ37ኛ ጊዜ ለማሰብ በሐውዜን ከተማ በተካሄደው ስነ ስርዓት ላይ ባስተላለፉት መልእክት ነው። ሊቀመንበሩ ደብረጽዮን በተጨማሪም በመልእክታቸው የፕሪቶሪያው የሰላም ስምምነት በርካታ ጉዳዮች አልተፈጸሙም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴዎች ከጊዜ ወደ ጊዜ እየተባባሰ እየሄደ ይገኛል ሲሉም አሳስበዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዕለቱ አበይት ክስተቶች እስካሁኖቹ ነበሩ። በሌላ የዜና ሰዓታችን እስከምንገናኝ ጤና ይስጥልኝ።